ሰላም እንዴት ናችሁ? የታንኳ ኢትዮጵያ ቤተሰቦች፣ ታንኳ ኢትዮጵያ እናንተን ሊያዝናኑ እውቀት ሊያስጨብጡ ይችላሉ ብለን ያሰብናቸውን መረጃዎች የምንለቅበት የዩቲዩብ ቻናላችን ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ወደ መረጃዎች። ውድ የታንኳ ኢትዮጵያ ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ደብረ ማርቆስ ከተማ ሄደው ተናገሩት ስለተባለው ነገር ይሆናል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ደብረ ማርቆስ ከተማ የአየር ማረፊያውን ለመመረቅ በሄዱበት ሰዓት ከተናገሯቸው ንግግሮች ውስጥ ይህ ህዝብ በአፄ ዮሐንስ ዘመነ መንግስት የደረሰበትን በደል አይረሳውም የሚለው ይገኝበታል። ውድ የታንኳ ኢትዮጵያ ቤተሰቦች፣ ለመሆኑ ጠቅላይ ሚኒስትሩ ይህንን ነገር ለምን ተናገሩ? አፄ ዮሐንስስ ከጎጃም ህዝብ ጋር ምን አይነት በደል አደረሱ? መቼና በየትኛው ሁኔታ የሚለውን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታትላችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛችኋለሁ። ወደ መረጃው ከመሄዴ በፊት ለመሆኑ አፄ ዮሐንስ ማን ናቸው? ወደ ንግስናው ዓለምስ እንዴት መጡ? ከጎጃም ህዝብ ጋር ያደረጉት በደል ምንድነው? የሚያገናኛቸው የወሰን የድንበር እንዲሁም የተለያዩ የታሪክ አጋጣሚዎች ሳይኖሩ በምን ምክንያት በደል አደረሱ ስለሚለው ዝርዝር መረጃ ይዤላችሁ መጥቻለሁ። በመጀመሪያ ደረጃ አፄ ዮሐንስ ወይም ደግሞ ካሳ ምርጫ ተወልደው ያደጉት በአሁኑ በትግራይ ክልል በተንቤን ወረዳ ሀገረ ሰላም በሚባል አካባቢ እንደሆነ ይነገራል። የተወለዱበት ዓመተ ምህረት ደግሞ በ1829 ሐምሌ 5 ቀን ከአባታቸው ከሹም ተንቤን ምርጫ ከእናታቸው ከወይዘሮ ሲላስ እንደተወለዱ ይነገራል። አባታቸው በእድሜያቸው እየገፉ ሲመጡ ከአፄ ቴዎድሮስ የተሰጣቸውን ስልጣን ለሁለት ታላላቅ ልጆቻቸው ለጉግሳ ምርጫና ለማሩ ምርጫ የደጃዝማችነት ማዕረግ በመስጠት አልጋ ወራሽ ሊያደርጓቸው ባሰቡበት ጊዜ ለአፄ ዮሐንስ ወይም ደግሞ ለካሳ ምርጫ የሰጡት ሹመት ግን የባላምባራስነት ነበር። ካሳ ምርጫ ይህንን ሹመት ባለመቀበል የሽፍትነት ህይወትን ለመጀመር ወደ አፋር አዋሳኝ አካባቢዎች በመሄድ ሽፍትነትን ተያያዙት። በሽፍትነት ህይወታቸውም ከአፋር ባላባቶች ጋር በመወዳጀት ሐሊማ የተባለች ኮረዳን በትዳርነት በመጠቀም የመጀመሪያ የበኩር ልጃቸውን ራስ አርያ ስላሴን ወልደዋል። ካሳ ምርጫ ይህንን ያደረጉት ሐሊማን ሃይማኖቷን አስቀይረው ወደ ክርስትና በማስመለስ እንደሆነ ታሪክ ይነግረናል። ካሳ ምርጫ ከተወሰኑ ጊዜያት በኋላ ወደ ትውልድ ቀያቸው በመመለስ ለራሳቸው የደጃዝማችነት ማዕረግን በመስጠት በወቅቱ አካባቢውን ያስተዳድሩ ወይም ደግሞ ያስገብሩ ለነበሩት ዋግሹም ጎበዜ ገብረመድን በመገበር እዛ አካባቢ ኑሯቸው እንደጀመሩ ይነገራል። ካሳ ምርጫ ይህንን ካደረጉ በኋላ እንግሊዞች ወደ ኢትዮጵያ መጥተው አፄ ቴዎድሮስን ከገደሉ በኋላ ለተለያዩ መኳንንቶች ደብዳቤ ሲጽፉ ለካሳ ምርጫ ወይም ደግሞ ለደጃዝማች ካሳ ምርጫ አባ በዝብዝ ደብዳቤ ይጽፉላቸዋል። ደብዳቤውን ከተቀበሉ በኋላ ካሳ ምርጫ እንግሊዞች ጋር በመገናኘት የተለያዩ ዘመናዊ የጦር መሳሪያዎችን በስጦታ መልክ ይቀበላሉ። ከመሳሪያም ባለፈ ወታደር እንዲያሰለጥንላቸው ከተለያዩ የጦር መኮንኖች አንድ ሰው እንዲሰጧቸው እንግሊዞችን የተማጸኑት ካሳ ምርጫ አንድ የጦር አበጋዝ እንግሊዞች ሰጥተዋቸው ይሄዳሉ። ደጃዝማች ካሳ ምርጫ ይህንን የጦር አሰልጣኝ ካገኙ በኋላ ጦራቸውን እጅግ እያዳበሩ በመምጣት በወቅቱ ዋግሹም ጎበዜ ገብረመድን የኢትዮጵያ ንጉስ በመሆን አፄ ተክለ ጊዮርጊስ ተብሎ ስለነገሰ ከእርሱ ጋር ጦርነት ለማካሄድ ወሰኑ። አፄ ተክለ ጊዮርጊስም አፄ ዮሐንስ ይህንን አዝማሚያቸውን ሲመለከቱ ከእርሳቸው ጋር ወዳጅነት ፈጥረው እህታቸውን አግብተውም ስለነበር አንድ ስልቻ ጤፍ በመላክ ሰራዊቴ እንደዚህ ይበዛል፣ ከኔ ጋር ጦርነት ይቅርብህ የሚል መልእክት ይልኩላቸዋል። አፄ ዮሐንስ ይህንን ጤፍ አምሰው ይቆሉና ሰራዊቴ እንደዚህ ቢበዛም እኔ እቆላዋለሁ ሲሉ መልሰው ይልኩላቸዋል። በዚህ ጊዜ ሁለቱ ጦርነት ያደርጉና አፄ ዮሐንስ ድል አድርገው ይቀዳጃሉ። በዚህ ጊዜ የአፄ ዮሐንስ እህት የአፄ ተክለ ጊዮርጊስ ሚስት በሐዘናቸው ላይ እንዲህ ሲሉ ግጥም አንብበው ነበር። አሁን ምን ልናገር ከሐዘን ላይ ቆሜ የተሻረው ባሌ ተሿሚው ወንድሜ ሲሉ እንዳዜሙ ታሪክ ያስረዳናል። አፄ ዮሐንስ ይህንን ካደረጉ በኋላ በኢትዮጵያ በተለያዩ ግዛቶች ያሉ ንጉሶችን ንግስናቸውን በማጽደቅ
በጎጃም ራስ አዳል ተሰማ ወይም ንጉስ ተክለ ሃይማኖት፣ በሸዋ አጼ ምኒልክን ንጉስ አድርገው ይሾማሉ። ራስ አዳል ተሰማና አጼ ምኒልክ የደቡብ ምዕራብ ኢትዮጵያን አካባቢ ለመቆጣጠርና ለማስገበር እርስ በርስ ጦርነት እምባብ በተባለው ቦታ ላይ ጦርነት ያካሂዳሉ። በዚህም አጼ ምኒልክ ድል አድርገው ጦርነታቸውን እንዳስፋፉ ይነገራል። አጼ ዮሐንስ ንግስናቸው እንዲህ እያለ ሲመጣ የኢትዮጵያ ንጉሠ ነገሥት ለመሆን ባደረጉት ዝግጅት ከግብጽ ሀገር ጳጳስ አስመጥተው አቡነ አትናቴዎስ የሚባሉ ጳጳስ ንጉሠ ነገሥት ዘኢትዮጵያ ብለው ሜሮን ቀብተው ቅባተ ሜሮን ፈጽመው ያነግሷቸዋል። ንግስናቸው ከጸደቀ በኋላ ግብጾች በከዲብ እስማኤል ጊዜ በእንግሊዝ ሀገር በደረሰባቸው ጫና የተለያዩ የምስራቅ አፍሪካ ሀገራትን ወረራ በማድረግ ገንዘብ ለመሰብሰብ አቅደው ይነሳሉ። በዚህ ጊዜ ግብፃውያን በኢትዮጵያ በተለያዩ 3 አቅጣጫዎች ኢትዮጵያ ውስጥ ወረራ ይፈጽማሉ። ወረራ ካደረጉበት አንዱ አቅጣጫ ደግሞ በጎንደር መተማ አካባቢ ነበረ። በዚህ አቅጣጫም ማህዲስቶችን ወይም ደርቡሾችን በመጠቀም ጦርነት ይጀምራሉ። ደርቡሾች ኢትዮጵያ እንደው ላታችን ናት በማለት በኢትዮጵያ ውስጥ ወረራ ይፈጽማሉ። ወረራ ካደረጉባቸው አካባቢዎችም በጎንደር መተማ ነበርና በዚህ ጊዜ አጼ ዮሐንስ ለጎጃሙ ንጉስ ተክለ ሃይማኖት እንዲህ ብለው መልእክት ይጽፋሉ። ሀገር እየተወረረች ነውና ሰራዊትን ይዘህ ከደርቡሾች ጋር ጦርነት እንድትገጥም የሚል ትእዛዛቸውን ተቀብለው ንጉስ ተክለ ሃይማኖት ከደርቡሾች ጋር ጦርነት ይገጥሙና ሳሮሃ በተባለ ቦታ ላይ ተሸንፈው ሀገራቸውን አስወረሩ። በዚህ የተናደዱት አጼ ዮሐንስ ንጉስ ተክለ ሃይማኖት ተሸንፎ ሳይሆን ሆን ብሎ ሸሽቶ ነው ወይም ደግሞ ከንጉስ ምኒልክ ጋር አሲሮብኛል በማለት ከንጉስ ተክለ ሃይማኖት ጋር ቅርቃር ውስጥ ገቡ። ጠቅላይ ሚኒስትሩ የተናገሩት የጎጃም ህዝብና የንጉስ አጼ ዮሐንስ ታሪክ እዚህ ጋር ይጀምራል። አጼ ዮሐንስ በዚህ ጊዜ ንጉስ ተክለ ሃይማኖት ላይ ለመዝመት ይወስናሉ። በአንዳንድ ጸሐፊያን እንደተጻፈው ከ80 ሺህ በሚበልጥ የጦር ሰራዊት አሰልጥነውና አስታጥቀው ወደ ጎጃም ንጉስ ተክለ ሃይማኖት ይዘምታሉ። በዚህ ጊዜ የንጉስ ዮሐንስ ጦር ወደ ጎጃም ህዝብ ይዘምትና የተለያዩ ወንጀሎችን ይፈጽማል። ጠቅላይ ሚኒስትሩ ይህንን ሐሳብ በማንሳት የደብረ ማርቆስ አየር ማረፊያ የሆነውን ሲመርቁ ይህ ህዝብ በንጉስ ዮሐንስ ጊዜ የደረሰበትን በደል አይረሳ ያሉት ከዚህ ተነስተው ነው። በዚህ ጊዜ ንጉስ ዮሐንስ በንጉስ ተክለ ሃይማኖት ላይ ባደረጉት ዘመቻ እንዲሁም በንጹህ የጎጃም ነዋሪዎች ላይ ከፍተኛ በደል ይፈጸማል። ወቅቱ ደግሞ 1880 ዓመተ ምህረት ሐምሌ ወር ነው። ሐምሌ ወር የጎጃም ገበሬዎች ጤፍና ስንዴ የሚያዘምሩበት ጊዜ ነውና ይህንን ጦርነት ለማካሄድ ስላልተመቻቸው በክፍለ ሀገሪቱ ላይ የተለያየ ራብና ቸነፈር ይፈጠራል። አጼ ዮሐንስ ይህንን ካደረጉ በኋላ የጎጃምን ህዝብ በፈጸሙት ግፍ ተጸጽተው ይህንን ያደረጉት ንጉስ ተክለ ሃይማኖትን ለመበቀል እንጂ የጎጃምን ህዝብ ለይተው በብሔሩ፣ በማንነቱ፣ በሃይማኖቱ ለማጥቃት እንዳልነበረ ታሪካዊ ዳራዎች ያሳያሉ። በወቅቱ ማህዲስቶች ወይም ደግሞ ደርቡሾች ወደ ጎንደር አካባቢ ዘልቀው በመግባት አብያተ ክርስቲያናትን እያቃጠሉ ሲመጡ አጼ ዮሐንስ ጦራቸውን አደራጅተው ወደ ጎንደር ዘመቻ አደረጉ። 1881 ዓመተ ምህረት መጋቢት 1 ቀን ከደርቡሾች ጋር ጦርነት በሚያደርጉበት ሰዓት የኢትዮጵያ ሰራዊት እጅጉን ማጥቃት በመጀመሩና አቋም ላይም ተገኝቶ ነበር። ጦርነቱ በተፈለገው ሁኔታ እየሄደ በነበረበት ሰዓት ከደርቡሾች በተተኮሰ ጥይት አጼ ዮሐንስ ፈረሳቸው ላይ እንደሆኑ ቀኝ እጃቸውን ይመታሉ። በዚህ የተደናገጠው የኢትዮጵያ ጦር ንጉሱ የገጠማቸውን ወደ ሕክምና ለመውሰድ ባህላዊ ሕክምናዎችን ለማድረግ ባደረገው ጥረት እንደገና ሌላ ጥይት ተተኩሶ ደረታቸውን ይመታቸዋል። የኢትዮጵያ ጦርም በወቅቱ እጅግ መረበሽ ይገጥመውና ንጉሱን ከፈረሳቸው ላይ አውርዶ ወደ ድንኳኑ ይዟቸው ይሄዳል። ንጉሱም መጋቢት 2 ቀን 1881 ዓመተ ምህረት
ኑዛዜ ፈጽመው ሕይወታቸው ያልፋል። አስከሬናቸውን ወደ ሀገር ለማምጣት በሚደረገው ርብርብ የሱዳን ጦር ንጉሱ መመታታቸውን ባወቀ ጊዜ ወኔ ይሰማቸውና ማጥቃት ይጀምራሉ። ይህን ጊዜ የንጉስ ዮሐንስ አስከሬን በደርቡሾች እጅ ይወድቅና አንገታቸው ተቀልቶ ወደ ሱዳን ይዘውት ይሄዳል። የአፄ ዮሐንስ የንግስና ዘመንም እዚህ ላይ ያበቃና ንጉሱ 1881 ዓመተ ምህረት መተማ በተባለ ቦታ ላይ ሕይወታቸው እንዳለፈ ታሪክ ያነሳዋል። ውድ የተከበራችሁ የታንኳ ኢትዮ ቤተሰቦች፣ ለመሆኑ ጠቅላይ ሚኒስትሩ የተናገሩት አፄ ዮሐንስ በጎጃም ህዝብ ላይ በደል ፈጽሟል ያሉት ምን እንፈልገው ይሆን የሚለው የኛ ጥያቄ ነው። አፄ ዮሐንስ በጎጃም ህዝብ ላይ የፈጸሙት በደል ከእርሳቸው ጋር ምን ያገናኘዋል? እንዲሁም ወይስ ብዙ የተለያዩ ብሔር ተወላጆች እንደሚያስቡት የጎጃምን ህዝብና የትግራይን ህዝብ ደም ለማቀባት ነው የሚለውን ጥያቄ ለእናንተ ተውና እናንተም ከምታውቁት ከተለያየ ታሪክ ካላችሁ የኮሜንት መስጫው ላይ እንድታስቀምጡልን እየጋበዝን ለዛሬ ጠቅላይ ሚኒስትሩ የተናገሩትን ከምን ተነስተው ነው የሚለው መረጃ አቀርብላችሁ ነበር። ሳምንት በሌላ መረጃ እስከምንገናኝ መልካም